بسم الله الحمد لله والصلاة والسلام على رسول الله كمتو حديث زتنا سباتنيون عن عثمان بن عفان رضي الله عنه تاواقي الصحابي هلت سوستنيون خليفة عثمان بن عفان رضي الله عنه اندهلال قال النبي صلى الله عليه وسلم يا الله سبحانه وتعالى ملكتنيا انديه بلوالو لنا من توضأ وضوء يادرق السو فأحسن الوضوء ውዱኡን አሳምሮ ያደረገ ሰው خرجت ትወጣለች خطاياه ወንጀሎቹ ይወጣሉ من جسده ከአካሉ حتى ድረስ እንኳን ይወጣል تخرج من تحت ከስር እስክትወጣ ድረስ አዝፋሪሂ ከጥፍሩ ስር ያለች ቆሻሻ ሁሉ ወጣ እዛች ቦታ ላይ ውሃ ሁሉ እስከደረሰ እዛ ውስጥ የነበረ ወንጀል ሁሉ ተጠራርጎ ይወጣለታል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ረዋህ ሙስሊም የዘገበው ሐዲስ ነው። ከዚህ ሐዲስ የምንማረው ብዙ ትምህርት አለ ወንድሞች። አንደኛው ውዱ ማድረግ በራሱ ዒባዳ ሙስተቂላ መሆኑን ያሳያል ይህ ሐዲስ። ሌላም ሐዲስ አለ يقول رسول الله صلى الله عليه وسلم الطهور شطر الإيمان ጧሃራ የኢማን ግማሽ ነው ያሉ ከጧሃራዎች ሁሉ ደግሞ የላቀ ጧሃራ ማለት ውዱእ ማድረግ ነው። ሌላም ሐዲሳት አላቸው يقول رسول الله صلى الله عليه وسلم لا يحافظ على الوضوء إلا مؤمن وضوء ትኩረት የሚያደርግ ውዱእ እንዳይጠፋበት ወይም ውዱእ ካጠፋ ባለ ውዱእ ማድረግ ውዱእ ላይ ሁሌ ጥንቃቄ አድርጎ ሁሌ የሚቆይ የለም አማኝ ሙእሚን ቢሆን እንጂ ይላሉ። እነዚህ ሐዲሶች ሌሎችም ሐዲሶች ጋር ተደማምረው ውዱእ ማድረግ በራሱ ዒባዳ ሙስተቂላ መሆኑን ያሳያል። አዎ አንዳንድ ዑለማዎች አሉ ዒባዳ ሙስተቂላ አይደለም ለዛቲ አይደለም ለሰላት ሸርጥ ነው እንጂ የሚል ያቀርቡ ለሰላትም ሸርጥ ነው በራሱም ግን ዒባዳ መሆኑን ነው እነዚህ ሐዲሶችም የሚያሳዩት ማለት ነው። ታዲያ ይህ ውዱእ ምናደርገው ውዱእ ትክክለኛ ውዱእ መሆን አለበት ነው። ዝም ብሎ ሰውነት ላይ ውሃ መድፋት ሳይሆን ጥሩ ውዱእ መሆን አለበት። ለዛም ነው ፈአሕሰነ አልውዱእ ውዱእን አሳምሮ ያደረገ ሰው ይላሉ። ውዱእን ማሳመር ማለት መታጠብ ያለብንን የትጥበት ቦታዎችን በሙሉ ውሃው በአግባቡ ሊደርሰው ይገባል። ውሃው አካላችን ጋር እንዳይደርስ ከሚከለክሉ ነገሮች ቀድሞ አካላችን ንጹህ ሊሆን ይገባል ነው። ማለትም ቆዳችን ውሃውን እንዳይመጠው የሚከለክሉ የተለያዩ ነገራቶች ካሉ እነዚያ ቀድሞ መወገድ አለባቸው። አንድ ሁለተኛ ውዱእ ስናደርግ መዳረስ ያለበት ቦታ ማድረስ አለብን። ጥግ የውዱእ የአካላችን ጥግ ያም ለምሳሌ ከፊታችን ብናነሳ ከጸጉር ከላይ በቁመና ከጸጉር መብቀያችን አንስቶ እስከ ታች አገጫችን ድረስ በጎን ደግሞ ከአንድ ጆሮ ጫፍ እስከ አንድ ጆሮ ጫፍ ድረስ ማለት ነው። እጃችን ደግሞ ከእጃችን እስከ ክርን ራሱ ይገባል። ሁለት እጆቻችን ማለት እግር ላይ ደግሞ እስከ ቁርጭምጭሚት ድረስ እግራች ቦታችን ድረስ ውሃው ሊዳረስ ይገባል። በብርድ ጊዜ በጣም ልናሸው ይገባል። ምክንያቱም በጣም ደረቅ ሊሆን ስለሚችል ውሃው ላይ መጠው ወይም ላይ ገባ ቆዳችን ውሃው ላይ መጠው ስለሚችል ማለት ነው። በተለይ ደግሞ ጣቶቻችን መፈልፈል ጺም ረሱል ሰለላሁ ጺማም ነበሩ። አላህኛንም ጺማም ያደረገው ሙስሊም በሙሉ ጺማቸውን መፈልፈል ውሃው እንዲዳረሰው በጣቶቻችን እንደማበጠር አይነት ነገርን እንፈለፈለዋለን። ጣቶቻችንም አንዱን በአንዱ ተሽቢክ ያደረግን ያያያዝን ማለት ነው መፈልፈል የእግር ጣቶቻችን ስር ውሃው እንዲገባ ትኩረት ማድረግና ውዱን አሳምሮ ውዱእ ማድረግ ነው። እንዲህ አሳምሮ ውዱእ ካደረግን ወንጀላችን ይራገፋል ይማራል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲሳቸው ይላሉ አንድ ሰው ውዱእ ሲያደርጋሉ ፊቱ ሲታጠብ በፊቱ ያየው ወንጀል ከውሃው ጋር አብሮ ይታጠባል አሉ። እጁን ሲታጠብ በእጁ የሰራ ወንጀል ከውሃው ጋር አብሮ ይታጠባል አሉ። እግሩን ሲታጠብ በእግሩ የሰራ ወንጀል ከውሃው ጋር አብሮ ይታጠብለታል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ወንድሞች እህቶች ውዱእን ልናዘወትር ይገባል። ውዱእ ባይጠፋብን ውዱእ ባንለቅ ጥሩ ነው። ውዱእ ደግሞ ካደረግን በኋላ ረካዓተይን ብንሰግድ
ዋይ ማማሩ እንዴት ደስ ይላል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የኛውን ብላል ኢብኑ አቢ ረባህ ረዲየላሁ ዐንሁ ጀነት ውስጥ ኮቴን ሰማው አሉት። በምን ስራ ቢሆን ነው ብሎ ሲሉት ምን አላቸው? ውዱእ አድርጌ ረካዓተይን ሳልሰግድ አልተውም ነበር አላቸው። ረካዓተይን ደግሞ ብንሰግድ በጣም እጅግ ያማረ ይሆናል። አላህ ሱብሓነሁ ወተዓላ በሰማነው ምስራ ሰው አላህ አድርገን። ወቢላሂ ተውፊቅ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ